up high. So ነግቷል 12 ሰዓት almost 1 ሰዓት ነው። So hiking ተጀምሯል. Let's go. ሞስ በቃ ገና መንገዱን ሳልጀምረው ያለከለኩኝ ነው። ቻምፒዮን ያልጠበቁት እኔና አንቺ ግን ምንም አንኢምፖርታንት ፒፕል ሁሉም አለን። ምግቡም ነበር you know ዝናብ ዘነበ. I hope it's not that far. ምክንያቱም ከሆነ መለሳለሁ ነው ተመላ. Look at this you guys. ዘነበን ያለችው ቲዚ አይዞሽ ሬንኮት ቢገዛም ለአዲስ አበባ ይሆናል. እንዴት እንደሚሞቅ ዝናብ እየዘነበ ነው ግን በጣም ነው የሚሞቀው. በየመንገዱ ማለት ነው የወዳደቀ ማንጎ አለና እንዴት ደስ እንደሚል በቃ the fruits እንዴት እንደሚያምር ቦታው. look at this. በጣም ለም ሀገር ነውና fruits everywhere like mango ምናምን መጫወቻ ነው መንገድ ላይ ወዳድቆ ምናምን ማአት ነው ያለው. በጣም ብዙ I feel like 1 ሰዓት አልተራመድንም እስካሁን. ከዛ በዚህ በር ነው መሰለኝ የምንገባው. ማንጎ ቢስሚላ ሲጸዳ ጭቃው ከዛ ጋር ሲው በዚች በኩል አድርጋችሁ ብቻ መሄድ ነው. አዮ የሰው የሚያምር ስብሓንክ So you guys ተራመድንና at least more than half ከተመለስን በኋላ መኪናችን እዚህ ጋር ቆሞ ጠበቀን. So now we're just going up በመኪና and then ምንድነው በጣም በቃ ቆንጆ የሆነ ነገር ነው ልጁ. ሻኪሶ እንሂድ እንዴ ጋይስ? እስቲ ኮሜንት ላይ አሳውቁን. yes በሉ አንድ ቁጥር ጻፉና እዛ ጠብቃችሁ. ባይ you guys እንደሰማችሁት ነው ሻኪሶ እንሂድላችኋለን. ለእናንተ የማይደረግ የማይገባበት ጉድጓድ የለም. ይመቻችሁ. ቁርስ ያሰጡን እናሳያችኋለን. let's go. so you guys ተመልሰን ወደ ነበርንበት መጣንና እዚች ጋር የሆነች ቴንት ነገር ትታያችኋለች. እሱ ጋር ነው የምንሄደው. through here ይኸው ተደረሰ ነው የምላችሁ ጋይስ. ናይስ
አይ ይቆረጥላቸው ብዬ ነው እንዲያመጣ አሁን እየበሉ እንደ አራት ቦታ አሻራችን አሳልፈን ብንሄድ ጥርስና ቦታውን ደግሞ እዩት ጋይስ። ወይት እንዴት ግሪን እንደሆነ ሀገሩ ላሳያችሁ ጋይስ። ዘፈኑልን ትንሽ አለቀስኩ። ከዛ ግቢ ውስጥ ደግሞ እንዳለ የአቮካዶ ዛፍ ምናምን አለ። ወይዘሩ ግራ ገብቶታል። አሁን ፀሐይ ወጣ፣ ዝናብም እየዘነበ ነው። at the same time የዚህ ሀገር ሰዎች በጣም በቃ they're so loving, they're so sweet። በጣም ብዙ ነገር ነው ያደረጉልን። በዚህ አጋጣሚ እናመሰግናለን። ሶሪ ጋይስ። አሁን የጎበኘ ነው በከምባታ ዞን ውስጥ ዛቶ የሚባል መንደር የተወለደች ቦጋለች ገብሬ ካብሬ የምትባል ትልቅ ኢንፍሉዌንሻል ሴትዮ ነበረች። የእሷን ግቢ ነው የጎበኘ ነው። ቦታ በጣም ነው የሚያምረው። ሰርቪሳቸው በጣም ነው ደስ የሚለው። ስናት ሬስቶራንት አይደለም ቱ ቢ ኦነስት። ዝም ብለው ዌልካም እያረጉን ነበረ። ዊ ሃድ ሶ ማች ፋን። አሁን ደግሞ ወደ የሚቀጥለው ዴስቲኔሽናችን which is our last night ወደ ምናልፍበት ቦታ ነው የምንሄደው። it's going to be a long walk። ወደ 2000 ምናምን አካባቢ ደረጆች አሉ። እሱ ነው የምንወጣው። ከዛ on top of that ነው የምናድረው። hopefully it will be easy. So yeah, let's go. So ቅድም ደግሞ ሄድንበት ፏፏቴ ሀዴቾ ይባላል። በጣም ነው የሚያምረው እሱ ራሱ። እና ሎካሎች ደግሞ they're like ምንም አይመስላቸውም። ልብስ ምናምን ነው የሚያጥቡበት ቦታውንና ብቻ ግን በጣም የሚያምረው። so እስከ ዛሬ ያለው ቆይታችን በጣም ነው ደስ የሚለው። ጋይስ ደረስን እኮ እዩት። ሶ እዛ ጋር በኤንትራንስ ነው። ኤቭሪዋን ተዘርሯል። መኪናው ትንሽ አስቸግሮ ነበረ። ሶ we're going up there። እዛች ጋ የሆነ ጎጆ ምናምን ይታያቸዋል። እሱ ላይ ነው የምንወጣው። መጨረሻ እዛ አይ ቲንክ እዛ መጨረሻ ላይ ነው የምንወጣው። መጨረሻ ላይ እኮ ነው የምንወጣው። ምን ታስበልሽ? ፈረሷን ጋልባት እንዴ ከኋላሽ? ኧረ እዚህ ጋር ነው የምልሽ ሜዳው ነው። ሞመንቱ አታምኑም? እሺ ነገ ሃይኪንግ ትሄጃለሽ? ለምለም ትለውይ ንጹህ ጫማ መሆን አለበት። ሶ ዩ ጋይስ ቴንታችን ውስጥ ገባን ሰርተን ምናምን እነን ፊታችን ምናምን ታጥበን ስንጨርስ መብራት ሄደልን ነበር። ስንጨርስ ዝናብ መዝነብ ጀመረ። so we just
ኧረ ጋይስ ግን እንደሚበርድ አላህ ይጠብቃችሁ ከእንደዚህ አይነት ብርድ። ኤኒዌይስ በቃ አሁን ወይ አልሰገድን ደግሞ ራበኝ። ባይ ዘ ዌይ ላይ ነበረ ሄደን ልናድር ያሰብነው። ከዛ በጣም ደስ በሚል ሁኔታ they changed their minds እዚህ እንድናድር። ቅድም ኳስ ስንጫወትበት የነበረው ለዩቲዩብ ነው። አዎ ቅድም ኳስ ስንጫወትበት የነበረው እሱ ላይ ነው። እዚህ ጋር አስገባላችኋለሁ። እዚህ ላይ ነው መች ፈጠራ እኔ አላማርርም ተለያየን ብዬ ውብ ዓይንሽን እስካይ ጭንቅ